ሰላም እንዴት ናችሁ? ይህ የብራና ስፖርት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬም እንደተለመደው እንግዲህ በአዲስ ፕሮግራም በሌላ ፕሮግራም እንግዲህ ተገናኝተናል። በዛሬው ፕሮግራም ደግሞ የምንወያየው ዋነኛው ጉዳይ ስለ ማንቸስተር ዩናይትድ ይሆናል። ስለ ማንቸስተር ዩናይትድም እንግዲህ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ ኤሪክ ቴን ሃግን ተክቶ ዩናይትድ ከገባ በኋላ እንግዲህ የተለየ አጨዋወት እንደሚጠቀም ያስተዋል ነው ወይም ደግሞ የተረዳነው ነገር ነው። በ5 ወር ቆይታ ውስጥ ያየነውና እንዲሁም መልቀቅ የማይፈልገው በደንብ ዶግማቲክ በሆነ መልኩ እዛ ነገር ላይ ሲሰራ በተደጋጋሚ ተመልክተናልና አጨዋወቱ ላይ ደግሞ ወሳኝ ከሆኑት አካላት መካከል ዋነኞቹ ዊንግ ባኮች ናቸው። የትኛውንም በባክሰር የሚጫወት ቡድን በታሪክ ከተመለከትን አሁንም ያሉትን ካየን ዊንግ ባኮቻቸው በጣም ወሳኝ ናቸውና ዩናይትድ ወይም ደግሞ ሩበን አሞሪም በዩናይትድ እንዲሳካለት እነዚህ ዊንግ ባኮች ያስፈልጉታል የሚል ሐሳብ አለ። በዚህ ፕሮግራም ላይ እያነሳን የምንወያየው ደግሞ አንደኛ የዊንግ ባኮች ስራ ምንድነው፣ ማግኘት ምን ያህል ቀላል ነው ገበያው ላይ የሚለው ነገርና ለምንድነው የሚያስፈልገው የሚለውን ነገር አንድ ላይ እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። እንግዲህ ሩበን አሞሪም ቀደም ሲል እንደተመለከትነው በ5 ወር ቆይታው ላይ ባክስሪውን እንደማይለቅ በደንብ ያስታወቀበትና የተናገረበትን ያሳየበትንም ሁኔታ ተመልክተናል ማለት ነው። ዊንግ ባኮቹ ደግሞ እንዳለውም የምርን በባክስሪ መጫወት የሚፈልግ ከሆነ ዊንግ ባኮቹ መሰረት ናቸው። ምክንያቱም ከዚህ በፊት ያሉትን የአንቶኒዮ ኮንቴውን ቼልሲ በ2016-17 ፕሪሚየር ሊግ ዋንጫ የበላውን የኮንቴን ቡድን ካየን ዊንግ ባኮቹ በጣም አደገኛ ነበሩ። ወሳኝ የሚባሉ ስራዎችን ሲሰሩለት ነበር። አሁንም ደግሞ እየተጫወተ የሚገኘው የዣቪ አሎንሶ ሌቨርኩሰንን ካየን ያለ ግሪማልዶና ፍሪምፖንግ የማጥቃት ኃይሉ ምን ያህል እንደሚዳከም የተመለከትንበት ነው። እነዚህ አካላት ማለትም ዊንግ ባክ የሚባሉት በጣም ወሳኝ ናቸው። ወደ ሌላ ከመግባታችን በፊት አንደኛ ለሲስተሙ ወሳኝ ናቸው ኦፍኮርስ፣ ግን ደግሞ ስራቸው ምንድን ነው፣ ዊንግ ባኮች የሚሰሩት ስራ ምንድን ነው የሚለውን ነገር ለማየት በምንሞክርበት ሰዓት ላይ የቀድሞ ፕሮፌሽናል ተጫዋች የነበረ ስቴፈን ዋርኖክ የሚባል በዊንግ ባክም በሌፍት ባክም ለሊቨርፑል፣ ለብላክበርን ሮቨርስ፣ ለአስቶን ቪላ፣ ለዊጋን አትሌቲክ እንደዚሁም ለተለያዩ ቡድኖች በዚህ ቦታ ላይ ሲጫወት የነበረ አንድ የቀድሞ እግር ኳስ ተጫዋች ምን ይላል? የዊንግ ባክ ስራው በተለይ ዋናውም ስራው ምንድን ነው? የሜዳው ላይ የላይኛውና የታችኛውን ክፍል በደንብ ማሰስ ነው ይላል። ስለዚህ አንድ ዊንግ ባክ በጥሩ ሁኔታ ነው ጥሩ ዊንግ ባክ ነው ተብሎ እንዲታሰብ የሜዳውን ላይኛና ታችኛ ክፍል እኩል ማካለል ወይም ደግሞ ወደፊት ወደ ላይ ወደ ታች እያለ በደንብ ማካለልና እዛ ቦታ ላይ በደንብ መስራት አለበት የሚል ሐሳብ አለው። የዊንግ ባኮች ዋነኛው ስራ የሚሆነው ምንድነው? ከአንዱ ጥግ ወደ አንዱ ጥግ በደንብ የመሄድ ጉዳይ ነው። ኦፍኮርስ ፉልባኮችም እንደሱ አይነት ስራ ነው የሚሰሩት። ግን ልዩነቱ ምንድነው? ፉልባኮች የማጥቃት እንቅስቃሴ ላይ ያን ያህል ሎድ አይበዛባቸውም። ፉልባክ ማለት ማጥቃት የሚችል ተከላካይ እንደማለት ነው ፉልባክ ማለት ነው። ዊንግ ባክ ማለት ግን መከላከል የሚችል አጥቂ እንደማለት ነው። ግልጽ ይመስለኛል አይደለ? በፉልባክ እና በዊንግ ባክ መካከል ያለው ልዩነት ይሄኛው ነው። የሜዳውን እላይታች የማለት ነገር በዋናነት ያስፈልገዋል ማለት ነው። እላይታች የሚል ከሆነ ደግሞ ሌላ የሚያስፈልገው ነገር ምንድነው? ሪፕሌስመንት ያስፈልገዋል። ያ ሪፕሌስመንት የግድ ተጫዋች በተጫዋች ላይሆን ይችላል፣ ግን በሱ ቦታ ላይ ያንን ስራ ግን የሚሰራለት። ምክንያቱም በእንደዚህ አይነት መልኩ ላይታች እያለ ከ70 እስከ 80 ደቂቃ ድረስ በተለይ የሚያጠቃ ቡድን ከሆነ መልሶ ማጥቃት የሚሰነዘርበት ስለሚችል ከ70 እስከ 80 ደቂቃ ባሉት ውስጥ ላይታች እያለ የሚጫወት ከሆነ ወደ ጨዋታው መጨረሻ አካባቢ ላይ ሪፕሌስመንት ያስፈልገዋል። ማለትም ያንን ቦታ ተክቶ የሚጫወት ወይም ደግሞ ከዛ ቦታ ላይ ወይ ተቀይሮ መውጣት አለበት ወይንም ደግሞ ከዛ ቦታ ላይ በታክቲካል በሆነ መንገድ ቦታ ወይ ደግሞ ኤሪያውን መቀየር መቻል አለበት። አለዛ በርናውት ነው የሚያደርገው። የጨዋታው ክፍለ ጊዜ እያለቀ በመጣ ቁጥር ደግሞ በደንብ ደግሞ ሌላ ችግር ሊፈጠር ይችላል። ምክንያቱም ባለቀ ሰዓት ላይ የሚቆጠሩ ጎሎችም ቀላል የሚባሉ ስላልሆኑ እዚህ ነገር ላይ ጥንቃቄ ያስፈልጋል ማለት ነው። ከዚህ ውጪ ዊንግ ባኮች የሚያስፈልጋቸው ወይም ደግሞ መሆን የሚገባቸው ነገር ምንድነው? የሚገርም ስታሚና ያስፈልጋቸዋል። ምክንያቱም ላይታች በሚሉበት ሰዓት ላይ ስታሚና የማይኖራቸው ከሆነ ምንም ዩዝለስ ናቸው ማለት ነው። ምንም አይነት ጥቅም አይሰጡም ብለን በድፍረት መናገር እንችላለን። ስለዚህ ስታሚና የሚባለው ነገር በስነ ስርዓት በደንብ ከሚያስፈልጋቸው ነገሮች መካከል ዋነኛው ስታሚና የሚባለው ነገር ነው ማለት ነው። ከዛ ውጪ ቴክኒካል ችሎታቸውን በጣም አደገኛ መሆን አለበት። ይህንን በሚያደርጉበት ሰዓት ላይ ስታሚና ኖሯቸው ላይታች የሚሉበት ሰዓት ላይ ሰውናቸውና መድከማቸው አይቀርም። ስለዚህ ጥሩ ቴክኒካል ችሎታ ካላቸው ግን በሚደክሙበት ሰዓት ላይ
ራሳቸው ከመመላለስ ይልቅ የሆነ ቦታ ላይ ሆኖ በደንብ ክሮሶችን ለማድረግ ይረዳቸዋል። ቴክኒካሊ ደግሞ ጉድ ካልሆኑ ወይም ደግሞ አሪፍ ካልሆኑ ምርጥ በሚባል ኳሊቲ ያን ነገር ዴሊቨር ማድረግ ይከብዳቸዋል ማለት ነው። ከብዙ በጥቂቱ በዋናነት አጠር አድርጌ የዊንግ ባኮች ስራ ይሄ ነው ማለት ነው። አሰልጣኝ ሩበን አሞሪም የሚፈልጋቸው ዊንግ ባኮች ይሄን ነገር የሚያሟሉና እንደዚህ መጫወት የሚችሉ ናቸው። ከዛ በኋላ ደግሞ አሁን ሩበን አሞሪም ዶርጉ የሚባል ተጫዋች እንግዲህ ከሌቼ አምጥቷል። አንድ ዊንግ ባክ፣ ሌላ ዊንግ ባክ በቀኝ በኩል የለውም። ጆቫኒ ኩዌንዳ የሚባለው በስፖርቲንግ ሊዝበን የሚጫወተው የቀኝ ዊንግ ባክ በቼልሲ አማካኝነት ስለተነጠቀ ሌላ አማራጮችን ማሰብ አለበት። ግን ደግሞ ዩናይትድ ታክስ የሚባል ነገር አለ። ዩናይትድ ሲሆን ገዢ ዩናይትድ ሲሆን ክለቦች የሚጨምሩት ነገር አለ። ስለዚህ ዩናይትድ እንደ ልቡ መግዛት አይችልም። አንደኛ በሱ ምክንያት የፋይናንሻል ችግርም ስላለበት ደግሞ እንደዚሁ እንደ ልቡ እያወጣ መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ዴቨሎፕ ማድረግ አለበት ወይም ደግሞ መስራት አለበት። መሀል ላይ የሚጫወቱ ተጫዋቾችን ወይ ሌላ ቦታ ላይ የሚጫወቱ ተጫዋቾችን ወደ ዊንግ ባክነት መቀየር በጣም ይከብዳል። ያለው አማራጭ ምንድነው? አካዳሚ ላይ ዊንግ ባኮችን ክሬት ለማድረግ መሞከር ነው። ግን ደግሞ አሁን እንደተመለከትነው ከሆነ ወይ ደግሞ እያየነው እንዳለው ከሆነ ይሄ ነገር ቀላል አይደለም። ምክንያቱም የቀድሞ የፉልሃም፣ ቶተናም እንደዚሁም አርሰናል የአካዳሚ ኮች የነበረው ዊሊያምስ የሚባል ቴሚሳን ዊሊያምስ የሚባል አንድ ሰው እንደተናገረው ከሆነ ዊንግ ባኮችን በኤርሊ ስቴጅ ላይ ዴቨሎፕ ማድረግ ያልተለመደ ነገር ነው፣ ወይም አካዳሚዎች ላይ ይሄ ነገር የለም ብሎ ተናግሯል። በብቸኝነት ይሄን ነገር ሲያደርግ የተመለከትኩት አንቶኒዮ ኮንቴን ብቻ ነው ብሎ ተናግሮ ነበር። ኮንቴ እንግዲህ ዋንጫ በበላበት አመት ላይ እንግዲህ ይሄን ነገር ተግብሮት ነበር። አካዳሚ ላይ በሁሉም ደረጃ የሚገኙ የቼልሲ ቡድን ውስጥ ተጫዋቾች በዊንግ ባክነት እንዲሰለጥኑ ዊንግ ባኮች እንዲሰሩ ያዘው አሰልጣኝ እሱ ነበር እንጂ ስፖርቲንግ ሊዝበን በተለይ በሩበን አሞሪም በሚሰለጥንበት ሰዓት ላይ ምንም እንኳን በዊንግ ባኮች ቢጫወትም አካዳሚ ላይ ግን በባክፎር ነበር ሲጫወት የነበሩ። ሌላም ቦታ ላይ አብዛኛው ክለቦች ላይ እንግዲህ ባክፎር ነው በደንብ ዶሚኔት እያደረገ ያለው እንጂ ባክስሪ የሚጫወቱ ክለቦች ትንሽ ናቸው። እንደነ ኢንተር፣ አታላንታ፣ ሌቨርኩሰን፣ የቀድሞ ስፖርቲንግ እንደዚሁ በባክስሪ የሚጫወቱ ቡድኖቻቸው እንጂ ብዙዎቹ በባክፎር የሚጫወቱ ናቸው። ከሌላ አካዳሚ ማግኘትም ከባድ ነው። ራስ ላይም ደግሞ ብዙ የሚተገበር ስላልሆነ ከሌላ አካዳሚ ማግኘት ደግሞ ስለሚከብድ ራስ ላይ መተግበር አለበት። አለዛ እንደፈለገ መግዛት የሚባለው ነገር ስለማይኖር ራሱ ላይ ይሄ ነገር አፕላይ ማድረግ እንዳለበት እንደዚሁ ተጠቁሟል ማለት ነው። ስለዚህ ማድረግ ያለበት መግዛት እንደ ልብ ስለማይቻል እንግዲህ መስራቱ የተሻለ ወይንም ደግሞ ጥሩ በሚባል ሁኔታ አዋጭ ነው ተብሎ ይታሰባል ማለት ነው። ከዚህ ውጪ ዊንግ ባኮች በሚኖሩበት ሰዓት ላይ ዊንግ ባኮች ብቻቸውን ነው ወይ ፈንክሽን የሚያደርጉት ሲባል አይደለም። በዋናነት ከሚድፊልደሮቹና ከሴንተር ባኮቹ በተለይ ከሁለቱ ሴንተር ባኮች ሁለቱ ማለት በባክስሪ ሲጫወት አንድ የመሀል ላይ የሚጫወት ሴንተር ባክ አለ። ከዛ በኋላ ደግሞ የቀኝ ሴንተር ባክ አለ፣ የግራ ሴንተር ባክ አለ። ወሳኞቹ በዚህ ሁኔታ ላይ እንግዲህ የቀኝና የግራ ሴንተር ባኮቹ ናቸው ማለት ነው። ዊንግ ባኮቹ በደንብ ፈንክሽን እንዲያደርጉ እነዚህ ሴንተር ባኮችም ሼፕ መደረግ አለባቸው ወይ ደግሞ ፈጣን መሆን አለባቸው ነው በሌላ አማርኛ በቃ የሚሆነው ነገር። በአንቶኒዮ ኮንቴ ጊዜ ከተመለከትን ሴዛር አዝፒሊኩዌታ ነበረ በቀኝ የመሃል ተከላካይ ይጫወት የነበረውና እሱ ደግሞ ያው ፉል ባክም ስለሆነ ባክግራውንዱ እንደፈለገ በፍጥነት እየወጣ ለመጫወት በጥሩ ሁኔታ ፈንክሽን ለማድረግ አልከበደውም ነበር። በዩናይትድ ቤት ውስጥም እነዚህ ዊንግ ባኮች እንዲሳካላቸው ከተፈለገ በደንብ መውጣት የማይፈራ በደንብ ፈንክሽን የሚያደርግና ጥሩ ሴንተር ባኮች እንደዚሁ ያስፈልጋሉ። ከዛ ውጪ ከሴንተር ባኮች ውጪ ደግሞ ሚድፊልድ ላይ የሚጫወቱ ተጫዋቾች ወሳኝ ናቸው። ቼልሲን በድጋሚ እንደ ምሳሌ ብንወስድ ምክንያቱም ከግማሽ ሴንቸሪ በላይ በኋላ ነው እንግዲህ አንቶኒዮ ኮንቴ በባክስሪ የእንግሊዝ ፕሪሚየር ሊግን የበላው አሰልጣኝና በፕሪሚየር ሊግ ውስጥ እንደሱ ምሳሌ መሆን የሚችል ሌላ ሰው ላይ ይገኝ ይችላል። ስለዚህ እሱም መልሰን ምሳሌ ስናደርግ መሀል ላይ የነበሩ ተጫዋቾች እነማን ናቸው? ኤንጎሎ ካንቴ፣ ኒማንያ ማቲች እንደዚሁም ደግሞ ሴስክ ፋብሪጋስ በ3-5-2 ሲሆን ያው መሀል ላይ 3 ሚድፊልደሮችን በሚጠቀምበት ጊዜ ማለት ነው። እነዚህ ተጫዋቾች እንግዲህ ማቲችና ካንቴ በተለያየ መልኩ የቡድኑን የመከላከል ሽፋን የሚሰጡ ተጫዋቾች ናቸው። ካንቴ ፕረስ ሲያደርግ በጣም አደገኛ ነው። ማቲች ደግሞ አጥቂዎችን በቀላሉ አያሳልፍም እንጂ ፕረስ ሲያደርግ እንኳን ያን ያህል ብዙም አልነበር። ፋብሪጋስ ደግሞ ፓስ ያደርጋል። ስለዚህ እነዚህ የሶስት የመሀል ተጫዋቾች ጥምረት ለዊንግ ባኮቹም ትልቅ ወሳኝነት አለው። ምክንያቱም ዊንግ ባኮቹ በተደጋጋሚ ቦታቸውን እየተዉ ይሄዳሉ። እነዚህ ፕረስ ሬዚስታንስ የሆኑ ተጫዋቾች ከሌሉ ቡድኑ ይበላል ማለት ነው። ያ ብቻ አይደለም፣ ወደፊት ተጠግቶ ወዴት እንደሚሰጥ ግራ በሚገባው ሰዓት ላይ ሆልድ ለሚያደርግ ቦር ኬሪየር የሆነ እንደ ካንቴ ማቲችም ኬሪ ማድረግ እንደነሱ አይነት ላሉ
የመሀል ተጫዋቾች በሚሰጥበት ሰዓት ላይ ኳሱ ሴፍ ይሆናል ማለት ነው። ሴስክ ፋብሪጋስ ጋር ከደረሰ ደግሞ ሴስክ ፋብሪጋስ ፓስ ስለሚያደርገው በጥሩ ሁኔታ ያ ዊንግ ባክ ያልተመቸውን ነገር ወደሚመቸው ነገር ለመቀየር ይረዳዋል ማለት ነው። ስለዚህ በመጨረሻም ዊንግ ባኮች ሲታሰብ መሀል ላይ ያሉት ተጫዋቾች ሳይታሰቡ ዊንግ ባኩ ፋንክሽን ሊያደርግ አይችልም ማለት ነው። እንግዲህ የእናንተ ሐሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልኝ እጋብዛችኋለሁ። ለዛሬ ያዘጋጀሁላችሁ ፕሮግራም ይሄንን ይመስል ነበረ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።